ላይክ፣ ሸር፣ ሰብስክራይብ አድርጉ። ወንድምነት እኮ ይለያል የምር እና በጣም ደስ ይላል። ያው በቡራ ቻናል መጥተዋል ማለት ነው። ሙሽራውም ሀብቴም ሆነው ተሰብስበው ሀይሚዬ ጠርታ ማለት ነው። የኔ ትንሽ ትልቅ ማለት ነው። እንኳን ደስ አለሽ ግን እንኳንም ፕራንክ ሆነ ያው ሀይሚዬ አታውቅም ብሏል እና በጣም ደስ ይላል የምር እንደ መከባበር ወንድምነት በጣም ደስ ይላል። መከታዎችህ ፈጣሪ ያለህ አይለያችሁ። ወንድም ለወንድም እኮ መከታ ነው እንኳን የመየሊ ማለት ነው። እና በጣም ደስ ብሎናል። እንኳን ደስ አላችሁ ጨረቃዎች። ፕራንክ ነው እንኳን ማረዘመብን ማለት ነው። ብሩኬማ ነገ ነበር ምን አግርሻል አለም እና በጣም ደስ ይላል። ሀይሚዬ በጣም ደንግጣብን ነበር፣ እኛም ጭንቀት ውስጥ ነበርን። በጣም ደስ ይላል። እፎይ እና ምንድን ነው ችግሩ? ችግሩን ንገረንና እንፈተዋለን ብለውት ወንድሞቹ እየጠየቁን ነበር። ቡራም ምንም ችግር መፍታት አልፈልግም አላለም። ፍራንክ መሆኑ እኮ ዛፍ ላይ ያስታውቃልና፣ ግን አንዳንድ ጊዜ ማለት ነው ቪዲዮ ሳይጨርሱ ኮሜንት መሸወድ ነው እና በጣም ደስ ይላል መጨረሻው ማለት ነው። እና እኔ መፍታት አልፈልግም ነገ ሸገር እሄዳለሁ አዲስ አበባ አላለም። እና እንዴት ትተይ ትሄዳለህ? አንተ ጋር አንድ ላይ መተን ለምን ያለን እያለች ነበር ሀይሚዬ፣ ንግስቱም የቡራ ንግስት ማለት ነው የኔ ቆንጆ። እና እንኳንም ፕራንክ ሆነ መጨረሻ ላይ ነው የተነገረን። እንግዲህ ትዕግስት አድርጎ የተከታተለ ያው ደርሶበታል ፕራንክ መሆኑም ማለት ነው። ግማሽ ላይ ያየ ግን ያው ከስረናል። መቆንጠጥ አለባችሁ፣ ቅንጭላታችሁ ማብሰል አለባችሁ ተብላችኋል። የምር ትንሽ ነገር ሲፈጠር እንደዚህ ክፍተት እንዳትፈጥሩ። ግን ምርጥ ምርጥ ወንድሞች ስላሏችሁ ከጎናቸው ደስ ይላል። የምር ከፈጣሪ ካላህ በታች ማለት ነው። በአሁን ሰዓት የሚያያይዝ እንጂ የሚያስታረቅ የለም እና ፍፄም አለ ብዙ ነገር ስላለፍን ይሄ ቀላል ነገር ነው ይስተካከላል ብላ ነበር ሀይሚዬ መግቢያው ላይ። ግን ተስተካክሏ በጣም ደስ ይላል። እንኳን ደስ አላቸው። እና አደክ ማለት ነው። ጎረምስና እየተሰማው ነው አለ ሀብትሽ። ትልቅ መሆን እኮ ዕዳ ነው እና በጣም ደስ ይላል ክብብራችሁ ማለት ነው። ያኔ አንተ ትብስ ግድ ነው፣ በተለይ ወንድማማች ላይ ማለት ነው። ፍቅሩን ጨምሮ ጨማምሮ ይስጣችሁ፣ አይልያችሁ። እንግዲህ እኔ ይኸው ለቀኩኝ፣ ደግሞ ሀብትሽ ይሄዳል ደግሞ እናንተ እንሻላ ብለዋል ማለት ነው። እንሻላ የጨረቃዎችንም ሰርግ እያቀርብልን ማለት ነው። ሙሽራው እንኳን ደስ አለ። በጣም ደስ ይላል። ትዳሩን ያማረ የሰመረ ያድርግልህ፣ መልካም የትዳር ዘመን ያድርግልህ ብለናል ማለት ነው። ሸምጋሊያችን የቡራ መከታ ወንድማችን እና በጣም ደስ ይላል የምር። እና ኮሜንታተሮች አትለምኙ ምናምን ሌላ ሴት አይቶ ነው ሰርጉ ላይ የምትሉት ማለት ነው። ይሰማል አይደል? ይታያል። እየገባችሁ እያያችሁ ማለት ነው። ለኮሜንት እና ለትችት ባንቸኩል አሪፍ ነው። የምር ማለት ነው። ያኔ ሀይሚና ብሩኬ ብዙ ነገር አሳልፈው እዚህ ደርሰዋል። ለስራ ጸባይ ነው እንጂ ሌላ ነገር ተፈጥሮ እንደማይሆን ተስፋ እናደርጋለን። ያው ብዙም ስለምንወዳችሁ ነው ያኔ ከመውደድ የተነሳ ይሆናል ያው ኮሜንት እንደዛ የሚጻፈው፣ ግን አይባልም። የምር ኮሜንት የምንጽፈውን እንወቅ። ሙራና ሀይሚ ጉዞ ወደፊት 4 ልጆችንም ያሳየን ማለት ነው። እና ያው ብሩኬም ለመሄድ ሞክሮ ነበር፣ ግን ተመልሶ አልቻልኩም፣ ቤት ትገሉኛላችሁ ብዬ ነው የተመለስኩት አላለም። አስለን አትሄድም ነበር እንጂ ፍራንክ እንደሆኑ መናገር ግድ ነበር። ግን ደስ ይላል የምር። እንኳን ደስ አላቸው። ፕራንክ እንግዲህ የስራው ጸባይ ሆኗል። ሁሉንም በትዕግስት መከታተል ነው፣ እኛ ፋሚሊ እስከሆነ ድረስ ማለት ነው። አላህ ከክፉ ነገር ይጠብቃችሁ። ወንድምነት በጣም ትለያላችሁ የምር ማለት ነው። እና ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ እኔንም ማለት ነው። ለምታበረታቱኝም ከልብ ነው የማመሰግነው። ጀዛኩሙላ ኸይራን። ላላህ ብዬ ወደድ ነው ማድረጋቸው። አላህ ሀገራችንን ሰላም ያደርግልን። እኛ ስደተኞችን የመዳም ያለንበት ሰላም አድርጎ ለሀገራችን ያብቃንና ቤተሰብ ጋር እንደዚህ ፏፈሽ የምንልበትን ቀን ያቀርብልን። የምር እስከ መቼ በሰው ሀገር ያኔ ብቻ አልሐምዱሊላህ ለኩል ያህል ዋናው አፊያ ነው። ኢንሻአላህ ነገ ሌላ ቀን ነው እና አላህ ማሳወሪና ፊ አማኒላህ። አላህ ቢወደድ ነው ማድረጋችሁ። ሰላም አለይኩም።